ይቀላቅሉታል በንጋት አውጧት አላገኘችም። እሷ ከማንም ጋር አልተገናኘችም። ከሌላ ሰው ጋር የተገናኘችው በንጋታው ጠዋት ሰው ደወለልኝ። በጠዋት እኮ ትልቅ ሰው ደወለልኝ። ሄዱ እኮ ሩታዬ አንቺ ልጅቷ መታለች እንዴ? የሆነ ቦታ ሰው አይቷት እኔ አነጋገሩ ራሱ በጣም ነው ያሳቀኝ። እንዴት ታዲያ ምን ችግር አለው? እንደፈለገች ልትሆን እኮ ነው የመጣችው። እንዴ ሳትነግሪኝ ለምን የምነግርሽ? እንደው ችግር ምንም ችግር አይመጣም። ችግር የለም። ሀገሯ ብዙ ሰው እኔ ጋርም ተፈጥሯል እያለ ነው። ብዙ ሰው ያለ ቦትል አትገቡም ተብለዋል። ትክክል ነሽ፣ ሰምቻለሁ። ያ ግን ምንም ማድረግ አትችይም። እኔ ለወደፊቱ እንደዚህ አይነት ሆቴል ከፍትላችኋለሁ። በቃ መጠጥ ለማትጠጡት ጥሩ ኮክቴል ዊዛውት አልኮል ኮክቴል ዊዛውት አልኮል የሆነ ቆንጆ ሴቶች መጥተው የሚዝናኑበት ዊዛውት አልኮል አይስወይ የማንም አፋቶ እንትና ታሽ ነበር ምንድነው ማራኮያ ጭማቂ ምናምን የታውቂው እሱን ብታይ ወይ ኬክ አቲም እንደባለፈ እንዲሁም ምንድነው ያወቁት። እንደውም አራዳ የሚባል አለ። አራዳ ትንሽ ይጣፍጣል። በምንድነው በአፕል ምናምን ነገር አራዳ ይጣፍጣል እንጂ ያ ነገር ነው እንዴ? ግዴታ አልኮል ካልጠጡ መዝናናት አልቻሉም ብዙዎቹ። እነሱ አሁን የዛለታ ሌሊቱን በሙሉ በቃ እንደዚህ ቦታ ምናምን ያለ እየፈለግን ነበረ እና ግን ሁሉም ቦታ መጠጥ አለ። ካለ መጠጥ ደግሞ የሚያስገባ ነው። እውነት ነው አይደል? ስሚ እኔ ጠጣላት ነበር እኮ አሁን እኮ ቢወስዱኝ ኖሮ እኔም ብኖር ኖሮ አንድ ቦትል ያወርዳሉ። እኔ ቁጭ ብዬ እሱን ጠጥቼ ሄይ ብዬ ቲክቶክ በሙሉ ከፍቼ የታባታችሁ ልላችሁ ይችል ነበር። ስሙ የምትቀጥሉ ወደፊቱ እነሱን ይዘናቸው ላይቱ ነው ፊት ያለው ላይት ነው ወይ ትንሽ ቀልሰው ምን ያንጸባርቃል ጥርሴ ላይ እና ጥርስሽን አሰራሽ እያሉኝ ነው። የኦሪጂናሉን ጥርሴ ያለኝ ቀሪያፕ የድሮን ታመጭ ነበረ። ምን ከንት ላይ ከደረጃ ላይ እንድወድቅ ነው ይቻላል ወላሂ ይቻላል ላይ እንድንወድቅ ነው። አክሮባት እንድንሰራ ነው። አሁን እንደ ድሮ ጠጥተን በዛ ጫማ መንጠልጠል የለም ነፍሴ። አሁን ላይ የሚያዞረኝ ነው የሚመስለኝ። እኔ አሁን እችን የምታክል ነገር ስትጠጣ የሆነ ስሜት ይሰማኛል። የሆነ በቃ አስቀያሚ ስሜት እንደ ድሮ አይደለም። አይ ዶንት ኖ ዋይ ለምን አላውቅም። እና ደግሞ የመኖር ፍላጎቴ እየጨመረ ስለሆነ ምክንያቱም ፊሎ ደግሞ ምን ሰርታ ምን እንደምታመጣ የማየት ፍላጎቱ ስላለኝ አሁን የምበላቸው ነገሮች ድሮ ጉበቴ ምናምን አሁን ግን ጉበቴ እንዳይነካ ታፕ ጋይስ እስቲ ሌሎች የሚጫወቱ ልጆችን ፈልግና እስቲ እንቀላቀል። እስቲ ሃይ ባያቸው የመኖር ፍላጎት ስላለኝ ለካው የተበላው ነው። ያው ለዚህ እኮ ነው ዘውዴ የማልጠጣው። እንዴ ፊሎ ደግሞ ማማች ዛመታ እንደምንጨቃጨቅ ማለት ኦ ማይ ጋድ ሰኒ ሻማይ አሜሪ ወይ አላደገችብሽም ፊሎ በጣም ረጅም ሆናለች። አዳም እንደዛው እኔ እኮ ግራ ግብት ነው የሚለኝ። ትንሽ ተለየሻቸው ስትመጪ ተራውጣው ነው የምታገኛቸው። ማን ተለውጧል በደንብ አይ ቲንክ አዳም ረዝሟል። ሞር እያየሁት ነው የሚመስለው። እግዚአብሔር እያየሁት ረዘመብኝ። ከዛ ላይ ደግሞ ልብሱ ጠበበው። ኦ ማይ ጋድ ራቢራ ቴንክ ዩ ስፓይ ጋር ነው። ቴንክ ዩ ራቢራ ተኙ አንዳንድ ሰዎች ፕሊዝ ተኙ because the jealousy is too high like the sukkarage is going to be high you need some insulin ቶሎ ነው የሚያርጉት እነሱ ይደጉ ልብሱ ታበበ I need to like at some point they need to come down
እነሱ እኮ ማደግ አይደለም እናቴ ወጩ ልብሱ 3 ወር ሳይሞላው 2 ጃኬቶች አልኩት ነው I swear I like this. Nice one? የኔ ቆንጆ thank you so much. የተመሩን ልብስማ ታዩ ኢትዮጵያ ወስጄ ቁጭት ያላቸው ሰዎች ጋር እየተኮስሽ መሸጥ ነው እንጂ አዳም ግን አንድ ነገር በጣም ማድረግ ፈልግ ነበር አላረኩም። ምን አረ በሬ ምን አንድ ነገር ፈልግ ነበር አላረኩም። ብቻ ምንድነው? ሳራ ጋር ሳይሻለው እንዴ ለምን አላረክሽ? ምን አገደሽ? ሀገሩ አይደረግም ማለት ነው። እንዴት አይደረግም ማለት ነው? ምን አይደረግም? ሰው ይበጠብጣል አሉ። ምንድነው? ሳራ ጋር እንቀራረጃለሁ። ምንድነው? ሳራ ጋር ሳይሻለው እንዴ ህዝብ ይበጠብጣል አሉ። ይሻላል በነገሩ ይሻላልባቸው። እሺ ማን ይላል? ወንጀል ነገር ከሆነ ተጠንቀቂ። ይሄ ሀላኮ ደግሞ ኤሳ ጂታ ማኑ ምንድነው? አናገር ተናገሪ። I swear አናገር Hope, do you think I'm afraid to die? Be afraid. Be afraid. Nami. ምንድነው? አናገርም አላኮ የሚበጠብጥ ነገር ጭራሽ ታይስ ከምትባይ ድረስ ድምጽ ይበጠብጣል አሉ። ኩሪፍቱ ያሄጃለሁ። ሞት ራሱን ይፈራኛል። ኮፍሎ ራሴ ነው መስለው ሽንጉጥ እርጭት ነው ሰምቻለሁ። አንዳንድ እኮ ሰዎች I say are you guys in me or am I in you? ሐዋሳ ሄድሻል? ያ ሄጃለሁ። አያችኝ ነው ያያሽኝ? ኖ ፋየርወርክ አይደለም። እንትን ምንድን ነበረ? ርችት ምናምን ኖ በሉት በቃ በሉት። ዷዷ ኧረ safe to go. Yeah, I mean for me it was safe. Even safe ባይሆን I'm kind of person like if I want to do things I'm going to do it. ከአዲስ አበባ ለመውጣት ሴፍ ነው ምናምን አይደለም የሚለው ታሪክ ብዙም ካልኩሌት አላደርግም። በቃ መሄድ ከፈለኩ እሄዳለሁ፣ እመጣለሁ። ከሄድ ደግሞ የሚያጋጥሙኝ ነገሮች ደግሞ I will take it እወስደዋለሁ፣ ከዛ እመጣለሁ። ዳስ ግን አሁን አሪፍ ነው። ያው እንደዛኛው ጊዜ ገብተሽ አድረሻት ትወጫታለሽ ወይ? I'm not afraid። ምን ችግር አለ? እኔ ግን ታመሜ ነው የምወጣው። እንደነገርሽኝ ከሆነ እዛ ቦታ ላይ በኢየሱስ እንዴ ከመጣ ነው። ምንም አታርጊው ማለት ነው። በቃ ይሄ እኮ ላይፍ ነው፣ ህይወት ነው። ከመጣ ሄደን ምን ወደ ላይ ብቻ ተቀብላ ታታታታ ነው እንጂ የዘመዶችን ተቀብላ እና ያ ስለዚህ እንደ እንትን ይወስናል እንደ ፐርሰናሊቲ። በጣም ካሳሰባችሁ ሴት መሆን ካሳሰባችሁ እስቲ ነው እኔ እንቀጣጣ ነኝ። እኔ እዚህ አስተግባር ነው እኔ እዚህ አለ ማማ እናንታችሁ ያ እኔ ነኝ እሷ እዚህ ቻለን የተማርኩበት ምን እኔ ተማርኩበት የት ነው? ጠገሽ ምን በጣም ሙከርታ ሙከርታ
29 ምናምን ነው ለአንድ ጥይት ለአንድ እንደዚህ በአርቲፊሻሉ ይቀንሳል። በዋናው ግን የርቀትና ቅርበት ምናምን አለ። እሱን ትማሪያለሽ። 900 ፐርፌክት እንትን አለ። ትንሿን እኮ አይደለም ትልቁና ዋናው ይሄ ስናይፐር የሚባለው እሱማ ኮርስ ያስፈልገዋል። 6 ወር 3 ወር ነው ምናምን ኮርስ ያስፈልገዋል። እሱ ኮርስ ይፈልጋል። እና ሳይኮሎጂ የመመለስ ኃይል ይኑረው። መጀመሪያ ሳይኮሎጂ ትመረመረልሽ እዚህ ሀገር ማለት ነው። ግቤር እኔ እኮ ያኛውም ትንሹ እነዚህ አጫጭሮቹ ይመስለኛል። ያኛው እንደዚህ በማቴማቲክስ አድርገሽ እንዲያርገሽ ይሄ ታታታታ የምታደርጊው እኔና ሀዳኮ ግን ማለት ነው ኢትዮጵያ ብንገባ በእኔ ሀዳኮ በቃ ስቅቅ ነው የምትዩ ስቅቅ በኔ እኮ ነው የምልሽ በኔ አብራኝ ከተቀመጠች መኪና አብራኝ ከተቀመጠች በቃ የትራፊክ ናዳ ነው የምታዩ። የትራፊክ ናዳ በአሁኑ ራሱ ማለት ነው ወደ 5 ሁሌ ደግሞ በቃ የሆነ 5-6 ተይዤ ነው የምመጣው። 5 ተይዤ ነው የምመጣው። ሁሉንሽ ለምን ጥፋት ምታደርጊ የምታወራው ነውር ነው መያዝ እኔ ሁሉ ጥሩ ነገር ነው የሰራሽው እንዴ ካራፎ ወድጄ የለም ኖ ጉዳት እኮ አለው። ለምንድን ነው የምታጠፊው? ዋይ እዛ እንጃኔ እኮ አንዳንዴ ምን ማጠፋው ራሱ ግራ ነው የሚገባኝ። ማጠፋው ግራ ነው የሚገባኝ። ግራ ነው የሚገባኝ ስልሽ አሁን በቃ ምንም ይሄን ያህል ቢግ ዲል ምንድን ነው የምታጠፊው? የቱ ጋር ነው የምታጠፊው? ምን ሲሆን ነው የሚሆነው? ስነዳ ፈጣን ነኝ ታውቂያለሽ። ቢጫ ሲሆን እና ታዲያ ከህጉ ማለት በአንዴ የምገባው ማለት ነው። ሴትዮ አዳምጪ። ለምንድን ነው ከተጻፈው ውጪ የምትነጂው? ምን የተጻፋለና ላይት እኮ ነው በቃ የሚያዘው። በላይት ነው እኮ የሚያዘው። በላይት ምንድን ነው ላይት መብራት ለቢጫ ለምን ትነጃለሽ? እሺ እንግዲህ በቢጫ መንዳት አልችልም። በቢጫው እንደዚህ ከተያዝኩ ኦኬ አክቹሊ ቢጫ ከሆነ ማቆም ይችላልሽ። ግን እንደዚህ ላይቱ እዚህ ጋር ሆኖ እኔ እዚህ ጋር ፎከስ ልቆም ነው አልቆምም። እነዳው ስለ ትራፊክ ነው የምናወራው። ፒፕል እነዳው በላይት ነው የምትያዥው። ሌላ ደግሞ የሚያዝበትን ደግሞ ልንገርሽ ሀዳኮ ልንገርሽ የኢትዮጵያ ጨረሻ መጀመሪያ ምን ላይቱን ለምንድን ነው የምትያዥው? ለምን በቢጫ ስነዳ እኮ አልኩሽ። እኔ ቢጫ ስነዳ በቢጫ አይፈቀድም፣ መቆም አለብሽ። እኔ ደግሞ በቢጫ ቶሎ መሄድ ነው ፈልገው መቆም አልፈልግም። ላይክ መቆም አልፈልግም ሳይሆን ጫፍ ላይ ደግሞ ለምን እቆማለሁ? በቃ አንዳንዴ ትነጃለሽ። እኔ እዚህም ደንበኛ ነኝ፣ ጀርመንም በጣም ደንበኛ ነኝ። እኔ አሰልችቶኛል እንደዚህ እያነሱኝ ፎቶ የሚልኩልኝ ወረቀት ስልችት ነው ያለኝ። አንድ በሱ በይ እኮ መሄድ ትችያለሽ። ግን በቢጫ ላይት አልኩ ላይቱ እዚህ ጋር ከሆነ አንቺ እዚህ ጋር ከሆነሽ መሄድ ትችያለሽ ቶሎ። ግን እዚህ ጋር ከሆነሽ ቢጫ ከሆነ መቆም አለብሽ መሄዳችን። እሄዳለሁ በቃ ከዛ ይቀበለኛል። ሌላ ደግሞ ልንገርሽ አዳኩ የሾፌሮቹ ማለት ነው አሁን መንገዱ 3 ላይን ማስኬጃ ከሆነ 3 ቦታ የሚሄድበት ከሆነ 4 ነው ቢልድ የሚያደርጉት 4 መንገድ ይፈጥራሉ ማለት ነው። እኔው 3 መሀል ላይ ከሆንኩ ያስወጡኛል። አንዱ ከዚህ ይመጣል፣ አንዱ ከዚህ ይመጣል። እኔ ለነሱ ብዬ ወይ ወደ ዳር ወጣለሁ መሀል ላይ ሆናለሁ። ከዛ ይመጣ ትራፊኩ የቆሽበት ቦታ ላይ ነው ይለኛል። እነሱ እኮ ናቸው ያስወጡኝ። እኔ መቼ እኮ ላይኑስ ነበርኩ። ገቡብኝ ከዛ ትወጫለሽ ላለመጋጫጨት ማለት ነው። በቃ አዛረቡኝ። ደግሞ አያስገቡም። የሚያዳዱት ነገር ደግሞ ማለት ነው መታጠፍ ከፈለኩ አሁን ለምሳሌ የኔ ችግር ልንገራችሁ። ወደ ቀኝ መታጠፍ ፈልጌ መሀል መንገድ ላይ ኮንኩ
ለምሳሌ ወደ ቀኝ ቤት እንደዚህ ያልኩታ ወደ ቀኝ በታጠፍ ፈልጌ መሀል መንገድ ላይ ኮንኩ ቀኝ መስመር ላይ ለመግባት እንትን አበራላችኋለሁ። ላይት ፍሬንች እሱ እዚህ ነው የሚሰራው። ሽንፈት ነው የሚመስላችሁ? ምን ችግር አለ? እዚህ ነው የሚሰራው። እዛ ላንቺ የሚያዝን የለ። አይ በቃ እውነታቸውን ነው አስረድቼ አሚ አንቺንም አዛሩሽ እውነት አያስገቡም። ሹፌሮች አለ እኮ በፍጹም አያስገቡሽም። ኧረ እንደዚህ እንትን አውርጄ ማለት ነው መስኮትን አውርጄ አባ አስገባኝ ልገባለሁ ካላልኩት አያስገባም። እሱንም አንዳንዶቹም አያስገቡም፣ ዝም ብሎ ይገባሉ። ከዛ ምን ታደርጊያለሽ? በቃ ከዛ ደግሞ አንዱ ደግሞ ቢያስገባሽ ደግሞ ማለት ነው ለገባሽበት ትራፊኩ ይቀበልሻል። ያለ ላይንሽ ነው የገባሽው ይልሻል። ተስማምተን እኮ ነው እና እዚህ ጋር ልጅ እኮ ተስማምተናል። እኔ እንድገባ አስቀድሞኛል እኮ what is your problem? እኔ እና እሱ ከተስማማና ካስገባኝ እኔ ገባሮች ናቸው። ከዚህ ሄደሽ እዛ መኪና መንዳት በጣም ከባድ ነው። በጣም ከባድ ነው። ስለዚህ ከዚህ በኋላ ከመጀመሪያውኑም ወደ ቀኝ የምትታጠፊ ከሆነ ቀኝሽን ከርቀት ካልያዝሽ በስተቀር አትግቢ። በዚህ ራይስ ካልሽ ልትማይስቱ ነው እንደማረፍ ይቀርሽ አላኩ። ልክ ትራፊክ ሳይ ማለት ነው መሀል ላይ ነው የምገባው። ዳርም አልሆንም በዛኛውም ዳርም አልሆንም፣ መሀል ላይ ነው የምገባው። ልክ ላይቱ ሲሄድ እንዲህ ተጣብቄ ነው የምገባው ላይ ላለመታየት ማለት ነው። በትራፊክ ላለመታየት እንዴ ይሰለችሻል። የሆነ ሰዓት ላይ አስቤራ አያስገቡም። ለምዶ አላውቅም። መንጃ ፈቃድሽንም አለመቀማት ወይ ስንቴ አድሯል መንጃ ፈቃዴ? ስንቴ አድሯል? ነው መንጃ ፈቃዴ አድሯል ስልሽ እዛው ፖሊስ ጣቢያ አድሯል። አንቺና መኪናሽ ሳላደራችሁ እሱ ነው የቀረው። አላውቅም። እሱ ነበር የቀረው። ግን ደስ ይላል። ተቃቅፈሽ ነው የምትነጁ። እንደዚህ ብቻሽን አትነጁ። አይደብርሽም። አሁን እኔ ሙዚቃ ከፍትላቸዋለሁ ምናምን ከዛ መስኮቱን ወደታች አደርግላቸዋለሁ ሁለቱን። አይስዌር ስትኩ እንደሳቀብኝ። ኧረ እኔ ግን ጥያቄ አለኝ። ታዲያ እኮ ለምንድን ነው ሙዚቃ የማይሰማው ኢትዮጵያ ውስጥ መኪና ሲነዳ? እዚህ የማይሰማም ላውድ የሚሰማ ሰው የለም። አንድ ላውድ እውነታ እዚህ እኮ አይፈቀድልሽም ላውድ ሙዚክ warum du darfst auch nicht hier wegen der Störung. Ja natürlich mach mal und dann siehst ein Polizei እዚህ wegen Umwelt laut Musik darfst du nicht. Zwei ሌላ ለማንኛውም ነገር ህግ ወጥቷል። 1500 ነው በትንሹ ቁጣ በትንሹ ማለት ነው። እዚህም አይፈቀድም እና እኔ አረጋለሁ። አንዳንዱ ኧረ ቀንሽ ይለኛል፣ አንዳንዱ ደግሞ ይስቃል። ተዝናኑ እንጂ እየነዳን እየተቀጣን ሳንዝናና በዛ በፀሐይ that's not gonna work for me. እዛ me that's not gonna be me. እኔ እቀጣለሁ at the same time I'm gonna enjoy my time while I'm driving like እየነዳሁ I'm gonna still enjoy. ማባከሽልሽ ነው ግን አባ ሌላውን ስቶሪ ታረጋለሽ ኢንጆይ የሚያደርጉ አሉ። እዛ እኮ ሰራተኞች ናቸው። አንቺ ደግሞ ለቫኬሽን ነሽ። ስለዚህ አንቺ ቫኬሽን ስትሄጂ ወደ ከተማ ሌላ ከተማ ስትሄጂ ከተማ ውስጥ ትረብሻለሽ። አራዳኮ አዲስ አበባ መንዳት ያለ ሙዚቃ አይደል ነው እንዴ? ተዝናናሽ እንጂ ደስ ያለሽ እንጂ ትራፊኩ ማጨናንቆሽ፣ መንገዱ መዘጋጋቱ ማጨናንቆሽ፣ ፀሐዩ ደግሞ ጭንቅላትሽ እንዴት ነው የሚበሳው? እሱ ማጨናንቆሽ እንዴት እንደዚህ ተዘጋግተልናል። ኖ ልንነዳ ነው ታዲያ እንደነሱም ውስጥ ወጣኛ በግራም ያላችሁ ሙዚቃን እየሰማችሁ ነው ማለት ቡና ሳታፈ የላቸው ወይስ ማሽኑን ውስጥ አድርገሽ ካፌ እየጠጣችሁ እሱ ነው የቀረኝ። ኧረ ባረገው ደስ ይለኝ። ሌላስ ምን ኢንጆይ ያደረግሽ? በጣም ኢንጆይ ያደረኩት በቃ ድራይቭ ሞመንቴ ነው። ሌላ ክፍለ ሀገር ስሄድ በጣም ደስ የሚል ጊዜ ነበረኝ። ሰሞኑ ተደስተሻል። በየመንገዱ እየጨፈርሽ ሰምቻለሁ። ኦሮሞ ሲጨፍር ካገኘች መንገድ ላይ የኢሬቻ ኦሮምኛ ሲጨፍር ካገኘች አስቁማ። በኢሬቻ ሰዓት ደግሞ ደስ ያለኝን ነገር ልንገርሽ። አላኮ እየነዳሁ እኮ ነው አንድ ግሩፕ ካገኘው ዳር ላይ አቆምና አቀላቀላለሁ።
አድጉ በቃ ደስ ይላል እንዴ ደስ ይላል። ለምን ላይክ ምንም እንትን የምለኝ ነገር የለም፣ የሚረብሸኝ ነገር የለም። ደስ ይለኛል፣ እቀላቀላቸዋለሁ ነው። እሱ በጣም ታይሽኛል። አለማዘረፍሽ መኪናዋ አይ እንጂ ያደረገችው እሱን ነው። እሱ ደስ ይላል። ለኢሬቻ ሰዓት ላይ ማለት ነው። ሁሉም የራሱ ግሩፕ አለው። ልክ እንደ ሆያውዬና እንደ እንትን ማለት ነው፣ እንደ አበባዮሽ እንደዛ ግሩፕ ሰርተው ነው የሚወጡት ምናምን ነገር እና አስፋልቱ የሁለቱም ነው፣ የነጂዎቹም ነው የነሱም ነው። እነሱ ይወጣሉ እናንተ ትወጣላችሁ መኪና። ከዛ ሲመጡ ግር ነው የሚመጡት። ስሎ ዳውን ስታሩ ቀስ ስትሉ የበዛው ሙቁምና እወጣለሁ ቺላ አንድ ዘጫፍር ይላል ነገር ከዛ ትገኛለች ወደ ኢትዮጵያ። እሱ ደስ ይላል። እሱ ሳይ ላይክ ኢት ሐዋሳና ናዝሬትም በጣም አሪፍ ነበር። ኦኬ እሺ ሌላስ? ምግብስ? ምግብ እኔ ምግብ ታውቂያለሽ፣ አንድ ቦታ ብቻ ነው በደንብ የምበላው። እንዴት? አዲስ አበባ እኔ በጣም የምወደው ቦታ አንድ ቦታ ብቻ ነው ምግብ። ለምን? በቃ እኔ ስጋ ምናምን አልበላም። ይሄ ጥሬ ስጋ አብዛኞቹ ጥሬ ስጋ ጥብስ ምናምን እንደዛ ናቸው። እኔ ደግሞ አልበላም እንደዚህ ነገር ብዙ ደስ አይለኝም። እኔ አንበሳ ብቻ ነው ብላለች ምረት። ሰው ስጋ ብቻ ነው እንደሚበሉት አለች። ማርያም ነታን እኮ ነው ጥሬ ብቻ ነው ይበላል። ያረጉሻል በነገራችን ጥሬ ይበላል። አዳቆ ጥሬ ይበላል። እንደውም ያለ ጥሬ አይበላም። የበሬ ማለት ነው። እኔ በጣም ኮርምታለሁ። ኧረ እኔ ምን አውቄው የምን እኔ ጥሬ መሆኑን ነው የማውቀው። አግት እኮ ኦኬ በቃ ባዩ እንደዚህ ወጣወጥ ምናምን ጭማቂ ምናምን ጣፋጭ ምናምን ነው። አሁን ደግሞ ጥሬ ነው የሚበላው። እኔ ቁጭ ብዬ ነው የማየው ሰው ጥሬ ሲበላ። እኔ አልበላም። ያቅለሸልሽ እኔ ራሱ ሲበሉ ሳያቸው ያቅለሸልሽ አሉት።